በመንፈሳዊ ነፃነት እንዴት መኖር እንደሚቻል መንፈሳዊ ምንድነው ነፃነትስ ምንድነው? ይሄኛው ክፍል የሚያስረዳው ስለ መንፈሳዊ ነፃነት እንዴት ነው እኛ በመንፈሳዊ ህይወታችን ነፃ የምንሆነው ነፃ ሆነን መንቀሳቀስ የምንችለው እስራት ሳይኖር። ለምሳሌ ቸርች ውስጥ ይሄ ሰውዬ በሰይጣን እስራት ውስጥ ነበረ፣ ነገር ግን ተፈቷል። ይሄ ተይዞ ነበረ፣ ሰንሰለት ተበጥሷል፣ መርገም ይሰበራል። መርገም የሰይጣን እስራት ጨለማ ሁሉ እስራት ናቸው። እነዛ ነፃ የምትወጣው በመንፈሳዊ ነፃነት ውስጥ ስትገባ። አንድ ሰው ባለስልጣን ሆኖ ሀገርን እየመራ ራሱ በመንፈሳዊ እስራት ውስጥ ሊኖር ይችላል። ለምሳሌ ጳውሎስ በሚሰብክበት የሮም መንግስታት ውስጥ ያሉት ባለስልጣናት በሙሉ ሰይጣን በጨለማ እስራት ውስጥ አልተፈቱም፣ ነፃ አልወጡም። ነገር ግን እነዚህ 12ቱ ደቀ መዛሙርት ናቸው ነፃ የወጡት። እነዚህ በጣም ከባድ ባለስልጣናት አይደሉም። ነገር ግን ነፃ የወጡት የኢየሱስ ክርስቶስን ወንጌል ሰምቶ ነው። ነፃ ኢየሱስ ነው ያወጣቸው። እግዚአብሔር እይታ እዚህ 12ቱ ደቀ መዛሙርት ሁሉ ነፃ ነበር። ከ5000 የሚቆጠር ህዝብ ጌታ ኢየሱስን ይከተል ነበር። ኢየሱስ ምን አላቸው? እናንተም ለምግብና ለመብል የምትከተሉኝ ከሆነ ሂዱ አላቸው። ነገር ግን ምን አሉ? እኛ ካንተ ወዴት እንሄዳለን? ምሳሌ አንድ ሰው ወይን ቤት ውስጥ ገብቶ አንተ ነፃ ነህ ወጣል ከተባለ ተመልሰ ወይን ቤት ውስጥ ግባ ቢባል አይገባም። ባይዘወይ አንድ ሰው ከካንሰር ቢፈወስ ከእስራት ነፃ ነው ማለት አይደለም። ከበሽታ ነፃ ቢወጣ ነፃ ወጣ አይባልም። በሽታውን የተፈወሰው እንጂ የሰውየው መንፈሳዊ ህይወቱ ነፃ አይደለም። ብዙ ትግል እናደርጋለን ዓለም ላይ። የመጀመሪያው ባርነት የሃይማኖት ባርነት ይባላል። እኛን መንፈሳዊ ህይወት ውስጥ ባሪያ ከሚያደርጉት የመጀመሪያው ሃይማኖት ባርነት ይባላል። በሃይማኖት የታሰረ ሰው በመንፈሳዊ ነፃ አይወጣም። ኢየሱስ ክርስቶስ እኛን ነፃ ያወጣን በነፃነት እንድንኖር ነው።